እንጂ አፍራሽ አይልክም። መለያየትን ይታገላል እንጂ ለልዩነት ጥብቅና አይቆምም። ለእውነትና ለሰላም ይቆማል እንጂ ለአደፍራሽ መንፈስ አያሴርም። ለተሰደዱት ዘጻት ይቆማል እንጂ ሰውን ለስደት እንዲዳረግ አይቀሰቅስም። ለሰብአዊ መብት መከበር ይሰለፋል እንጂ ለመብት ጥሰትና ውርደት አይደሰኩርም። ለህዝብ ይቅርታና ሰላም ዘብ እንድትቆሙ ከተፈጥሯዊ መብታቸው ንብረታቸውና ከመኖሪያ ቀያቸው በተገፉትና በተሰደዱት ወገኖቻችን ስም እጠይቃችኋለሁ። እየተጎዳ ያለው ኢትዮጵያዊ ገበሬ፣ ኢትዮጵያዊ አስተማሪ፣ ኢትዮጵያዊ አባት፣ ኢትዮጵያዊ እናት፣ ኢትዮጵያዊ ሕፃን፣ ኢትዮጵያዊ ዜጋ እንጂ የላብራቶሪ አይጥ ወይም የቤተ ሙከራ እንቁራሪት አለመሆኑን ለማየት የዘጋችኋቸውን አይኖቻችሁን ከፍታችሁ እንድታዩና የጥላቻ ስብከቶቻችሁን እንድታቆሙ በትህትና እለምናችኋለሁ። ይህ ክፋት ያው እንደምታውቁት ከኤደን ገነት የጀመረው ድሮም ነበር። አንድ ወንድና አንድ ሴት ብቻ ባሉበት በዚያ መልካም ስፍራ ወንድምህ የታለ ሲባል ከመግደሉ የካደበት መንገድ ደግሞ አሳዛኝ ነው። ይሄ ያኔም አለ ዛሬም አለ። የኛ ስራ ኤደን ገነትን ተክሎ ብዙ ተባዙ በእኔ መልክ ፍጠሩ አሳምሩ ያለውን መምሰል እንጂ ማጥፋት መሆን የለበትም። 2012 ለዮኒ የይቅርታ ዓመት ብሏል። ለኛ ደግሞ የብልጽግና መሰረት የሚጣልበት ዓመት ነው። ይሄንም ማቆም የሚችል የለም። ለልጆቻችን ፍቅር፣ ለህዝባችን ይቅርታ እኛም በማገልገል በቀረበው ዘመን ውስጥ ሳንከስር መጠቅለል እንዲሆንልን እግዚአብሔር ይርዳችሁ።